ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የአሜሪካን ኤምባሲ ለኢትዮጵያ ያስተላለፈው ቁልፍ መልእክት የዜናችን ትኩረት ነው። በአዲስ አበባ የሚገኙት የአሜሪካ አምባሳደር ኤርቪን ማሲንጋ ጊዜያዊ ነው ሲሉ ለኢትዮጵያ ያስተላለፉትን መልእክት ዜናችን ይመለከተዋል። የኢትዮጵያ ክልል መንግስታት በጀታቸውን ወይንም ተቀማጭ ገንዘባቸውን ከንግድ ባንክ እያወጡ ነው ተብሏል። ክልሎች ይህን ውሳኔ ለመወሰን ያበቃቸው ምክንያት ምንድነው? ዝርዝሩን በዜናችን ተሰሙታላችሁ። በሆሮ ጉድሩ ወለጋ ዞን የፋኖ ኃይሎች ፈጸሙት በሚል የተሰራጨው መረጃ በዜናችን በወፍ በረር ይቃኛል። ከዚህ ባለፈ ኢትዮጵያ ከአሜሪካ የቀረበላትን አዳዲስ የታሪፍ አወቃቀር መቀበሏን ተሰምቷል። እነዚህና ሌሎች ወቅታዊ ጉዳዮች በዜናችን በዝርዝር ይደመጣሉ። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራችሁ። የኢትዮጵያ ንግድ ባንክ የክልል መንግስታት በጀታቸውን ወደ ግል ባንኮች እያዞር ነው ሲል ይፋ አድርጓል። ባንኩ ይህ ሂደት ተቋሙ በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሮበታል ሲልም አስታውቋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ የተቋሙን የ8 ወራት አፈጻጸም ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው ይህን ያሉት። በማብራሪያቸውም የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢዎች የሚታይ የጸጥታ ችግርም የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው ስለመሆኑ ይፋ አድርገዋል። ላለፉት 8 ወራትም በርካታ የባንኩ ቅርንጫፎች አገልግሎታቸውን ለረጅም እና ለአጭር ጊዜ እንዲያቋርጡ በመደረጉ ምክንያት ከ418ቱ ቅርንጫፎች መካከል 18ቱ አገልግሎት እየሰጡ አለመሆኑን አስረድተዋል። ይህ በእንዲህ እንዳለ አቶ አቤ ሳኖ እንደገለጹት ባንኩ 367 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡንና ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ344.4 በመቶ እድገት ማሳየቱንም አብራርተዋል። ፕሬዝዳንቱ አቤ ያክለውም የኢትዮጵያ ንግድ ባንክ ከ264 ቢሊዮን ብር በላይ ብድር ስለመስጠቱም ጠቁመዋል። በ2017 በጀት ዓመት 8 ወራት ከ264 ቢሊዮን ብር በላይ ብድር ለደንበኞች ስለማቅረቡ ነው የጠቆሙት። የባንኩ ፕሬዝዳንት አክለውም ብድርን ከማስፋፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻር አዳዲስ የብድር አይነቶችን እያስተዋወቀም ይገኛል። በዚህም ባንኩ ባለፉት 8 ወራት ብቻ 264.65 ቢሊዮን ብር ብድር ለደንበኞቹ ማቅረቡን ገልጸው ከዚህ ውስጥም 88.2 በመቶ የተሰጠው ለግሉ ዘርፍ እንደሆነ አመላክተዋል። ጠቅላላ የተሰጠ ብድር መጠንም 1.39 ትሪሊዮን ብር ስለመድረሱም ነው የጠቆሙት። የብድር ተደራሽነትን ከማስፋት አንጻር ባንኩ ከኢትዮ ቴሌኮም ጋር በመተባበርም በዲጂታል አማራጭ ብድሮችን እያቀረበ ስለመሆኑን አስረድተዋል። ፕሬዝዳንቱ በዲጂታል አማራጭ ባለፉት 8 ወራት በጥቅሉ 3.9 ቢሊዮን ብር ማቅረብ መቻሉና በፈረንጆች እስከ ፌብሩዋሪ 28 ቀን 2025 ድረስም 717,000 ደንበኞችን ተጠቃሚ ስለማድረጉ ነው ያስታወቁት። ዜናችን እንደቀጠለ ይገኛል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር መቀበሏ ተሰምተዋል። የአወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 በመቶ ብቻ በማድረግ ተወዳዳሪነታቸውን ያሳድጋልም ተብሏል። መንግስት የውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግም ወሳኝ እርምጃ ነው ብሎታል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናም፣ ባንግላዴሽና ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ዕድል እንዲኖራትም ያደርጋል ብለዋል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስትሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲልም ተስፋውን ሰንቀዋል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ፈተናዎችን መወጣት አለባት። የመሰረተ ልማት ውስንነት፣ የምርት ጥራትና የደረጃዎች እንደዚሁም የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ጥቂቶቹ ስለመሆናቸው አጽንኦት ሰጥተው ተናግረዋል። እንደ ካፒታል ጋዜጣ ዘገባ ከዚህ ጋር በተያያዘ አዲስ አበባ የሚገኙት የአሜሪካ አምባሳደር ኤርቪን ማሲንጋ ጊዜው አሁን ነው ሲሉ ለኢትዮጵያን መልእክት አስተላልፈዋል። ማሲንጋ በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ነው የጠቆሙት። የአሜሪካ ኤምባሲ በአምባሳደሩ ኤርቪን ማሲንጋ አማካኝነት ባስተላለፈው መልእክት በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፈቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ነው የተባለው። ቅጣቶቹ እስርን፣ ወደ ሀገር መመለስና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የጠቆሙት። በማከልም በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራችሁ እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ገልጸዋል። መልእክቱ የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወሰድ ማስጠንቅቀዋል። አሜሪካ በቅርቡም ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ ገደብ መጣሉን አስታውሰዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች ወደፊት ህይወታቸውን ከመጉዳት እንዲታቀቡ እንደዚሁም በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውን በጊዜ እንዲመለሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል። የሸገር ታይምስ የሰዓቱ ዜና እየተደመጠ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። ፋኖ ወደ ወለጋ ስለመሻገሩ ከሰሞኑ ተፈጸመ የተባለውን ጥቃት ዋቢ አድርገው የዘገቡ የሀገር ውስጥ ዜና ምንጮች ዘግበዋል። በሆሮ ጉድሩ ወለጋ ተፈጸመ የተባለው ጥቃት ምንድን ነው? አዲስ ስታንዳርድ እንደዘገበው ከሆነ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ሰዎች ህይወታቸውን አጥተዋል። በዞኑ አቤ ዶንጎሮ ወረዳ ቱሉ ሞቲ በተባለ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውና ሌሎች 3 ታፍነው መወሰዳቸው
መውሰዳቸውን የአካባቢ ኃላፊዎችና ነዋሪዎች አስታውቀዋል። ስማቸው እንዳይጠቀስ የጠየቁ የአቤ ደንጎሮ ወረዳ ነዋሪ የፋኖ ተጠቂዎች ባለፈው አርብ ወደ ቀበሌው በመምጣት ሚሊሻዎች ላይ ተኩስ መክፈታቸውንና የተኩሱ ድምጽ ሰምተው ወደ ቤት በመሸሽ ላይ የነበሩ ሰዎችን በጥይት ማጥቃታቸውን ተናግረዋል። የአቤ ደንጎሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቄ ፋኖ በሚል ስም ራሳቸውን ያደራጁ ታጣቂዎች የመከላከያ ሰራዊት መውጣቱን ተከትሎ ጥቃት ማድረሳቸውን ነግረውኛል ብሏል። አዲስ ስታንዳርድ የተሰኘው ድረገጽ የጠቅላይ ሚኒስትር አብይ አህመድ መንግስት የህልውና ጉዳያችን ነው ሲሉ የመደቡት የወርቅ ማዕድን ጉዳይ በ2017 በጀት ዓመት ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ ማቅረቡን የማዕድን ሚኒስቴር ይፋ አድርገዋል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡን ለኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት አስታውቀዋል። በ8 ወራት ውስጥ 6 ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበረ ጠቅሰው 22.5 ቶን ወርቅም ማቅረብ መቻሉን አስረድተዋል። ለውጭ ገበያ ይቀርብ ያለው ወርቅ ምርት አሁን ባለበት ሁኔታ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ይደርሳል። ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፋት ነው ብለዋል። የወርቅ ምርት በኩባንያዎችና በባህላዊ መንገድ እየተመረተ መሆኑን በሪፖርታቸው የገለጹት ሚኒስትሩ ከተመረተው ወርቅ 95 በመቶ የሚሆነው በባህላዊ መንገድ እየተመረተ ነው ብለዋል። ባለፉት 8 ወራት ከማዕድን ዘርፍ ውጪ ንግድ ከተገኘው 1.88 ቢሊዮን ዶላር ትልቁን ድርሻ ይዛለም። የወርቅ ምርትና ምርታማነት ለማሳደግ አነስተኛ የወርቅ ማቀነባበሪያ ፋብሪካዎችን ስራ እንደሚያስጀምሩም ይፋ አድርገዋል። ከጥቂት ወራት በፊት ጠቅላይ ሚኒስትር አብይ ጎርጎራ ሎጂ ውስጥ ከብልጽግና አመራሮች ጋር ባደረጉት ስብሰባ ኢትዮጵያ በሽሬ በጋምቤላና በቤኒሻንጉል ጉሙዝ ክልል ውስጥ የማዕድን ሀብቷን እየተዘረፈች ትገኛለች ሲሉ ተደምጦ ነበር። ከጠቅላይ ሚኒስትሩ ንግግር ማግስት በጋምቤላና በጉጂ ዞኖች ዘመናዊ የወርቅ ማምረቻ ፋብሪካዎች ተገንብተዋል። እንደ መረጃ ምንጮች ከሆነም ይፋ ባልሆነ መመሪያ መሰረት ወርቅ በኢትዮጵያ የብሔራዊ ደህንነት ጉዳይ እንዲሆን ስለመወሰኑም የሚጠቁሙ መረጃዎችም ይወጡ ይገኛል። ህብረት ባንክ አዲስ የቦርድ ሊቀመንበር መሰየሙ ታውቋል። አዲስ የተመረጡት የህብረት ባንክ ዳይሬክተሮች ቦርድ አባላት አቶ መስፍን ተሰማን የባንኩ ዳይሬክተሮች ቦርድ ሊቀመንበር አድርጎ መርጧል። አዲስ ቦርድ ዛሬ መጋቢት 25 ባደረገው ስብሰባ አቶ መስፍንን በአብላጫ ድምጽ የቦርድ ሊቀመንበር አድርጎ መምረጡን ካፒታል ዘግቧል። አቶ መስፍን እስካሁን የባንኩ የዳይሬክተሮች ቦርድ ሊቀመንበር በመሆን ሳምራዊት ጌታ መሰኝ የሚተኩ ሲሆን ኢንጂነር ሳምራዊት አዲስ በተመረጠው ቦርድ ተካተው በቦርዱ አባልነት እንደሚቀጥሉ የተገኘው መረጃ ያሳያል። አዲስ ቦርድ ከጥቂት ወራት በፊት በጠቅላላ ጉባኤ የተመሰረተ ሲሆን ከአንዱ በስተቀር 10 የቦርድ አባላት ሹመት በብሔራዊ ባንክ የጸደቀው ባለፈው ሳምንት ነው። አቶ መስፍን በነባር ቦርድ ውስጥም አባል የነበሩ ሲሆን በምክትል ቦርድ ሊቀመንበርነት ሲያገለግሉ የቆዩም ናቸው። በዛሬው ምርጫ ምክትል ቦርድ ሊቀመንበር ሆነው የተመረጡት ደግሞ አቶ ፋሲል አስናቅ ናቸው። አዲስ የቦርድ ሊቀመንበር አቶ መስፍን በፋይናንስ ዘርፍ ውስጥ ከ19 ዓመታት በላይ ልምድ ያላቸው ናቸው። ከባንክ አገልግሎታቸው ባሻገር በአፍሪካ ህብረት የፋይናንስ ዳይሬክተር በመሆን ለ17 ዓመታት ስለማገልገላቸው የካፒታል ዘገባ መረጃ ያሳያል። በመጨረሻም የውጭ ጉዳይ እንመልከት። ጀነራሉ ትጥቅ እስኪፈቱ እንፋለማቸዋለን ብለዋል። በሱዳን ጦር ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ለዓመታት በቀጠለው ውጊያ የኃይል ሚዛኑ እየተቀየረ ነው። የሱዳን ፕሬዝዳንት የፈጥኖ ደራሽ ኃይሉ ትጥቁን ካልፈታ ውጊያው ይቀጥላል ሲሉም ተናግረዋል። ለ2 ዓመታት ገደማ በዘለቀው የሱዳን እርስ በርስ ጦርነት ካርቱምን ተቆጣጥሮ የቆየው የሱዳን ፈጥኖ ደራሽ ጦር ወይንም አርኤስኤፍ ከሰሞኑ በዋና ከተማ ተደጋጋሚ ሽንፈት እንደደረሰበት ዋና አዛዡ ጀነራል ሐምዳን ዳጋሎ ሂሜቲ አስታውቀዋል። አርኤስኤፍ በደረሰበት ምትም ካርቱምን ለቆ ወደ ኦምዱርማን ከተማ ለመሰብሰብ ተገደዋል። የሱዳን ዋና ከተማ ካርቱምን ሙሉ በሙሉ እንደተቆጣጠረ የገለጸ የሱዳን ጦር ሰራዊት የፈጥኖ ደራሽ ኃይሉ ትጥቅ እስካልፈታ ድረስ ውጊያው እንደሚቀጥል ነው ያሳወቀው። የፈጥኖ ደራሽ ኃይሉ መሪ ጀነራል ሐምዳን ዳጋሎ በቅጽል ስማቸው ሂሜቲ ጦራቸው ከካርቱም ጠቅልሎ መውጣቱን ከጥቂት ቀናት በፊት ነበረ ያረጋገጡት። በአንጻሩ የሱዳን ጠቅላይ ኤታማዦር ሹም ጀነራል አብደል ፈታህ አልቡርሃን የሱዳን ጦር ሰራዊት ጦርነቱ የሚያከትመው ፈጥኖ ደራሽ ኃይሉ ትጥቅ ፈትቶ እጅ እስከሰጠ ድረስ ብቻ ነው ብለዋል። ያ እውን እስኪሆን ድረስ ጦራቸው ፈጥኖ ደራሽ ኃይሉን እየተዋጋ እንደሚቀጥል ዝተዋል። ከዋና ከተማ የተባረረው የፈጥኖ ደራሽ ኃይሉ በሚቆጣጠሯቸው ቦታዎች ከጦር ሰራዊቱ ጋር ውጊያ መቀጠሉና ወታደሮችን መግደሉን አስታውቀዋል። በደቡብ ኮርዶፋ ግዛት ውስጥ በሚገኘው ኮር አልዳሌብ ክልል ውስጥ ከ10 በላይ የሱዳን ጦር ሰራዊት ወታደሮችን እንደገደለ የፈጥኖ ደራሽ ኃይሉ ከሰሞኑ መግለጹ ይታወሳል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።